ሰላም እንዴት ናችሁ? በዛሬው ቪዲዮአችን የምናየው ብዙ ታዋቂ ቪዲዮ ኤዲተሮች የሚጠቀሙበትን ምርጥ አፕሊኬሽን ነው። እሱም ካፕከት ይባላል። ወደ ቪዲዮ ከመሄዳችን በፊት ግን ላይክ አድርጋችሁ ጀምሩት። ምናልባትም ስልካችሁ ላይ ከሌለ ፕሌይ ስቶር ላይ ትሄዱና ካፕከት ብላችሁ ሰርች ታደርጋላችሁ። እኔ ላይ ኢንስታልድ ኤንድ ኦፕን ብሎ ነው የመጣ። እናንተ ጋር ኢንስታል ብሎ ይመጣል። ኢንስታል ታደርጋላችሁ፣ ምናልባትም ካላወረዳችሁት ማለት ነው። ከዚህ በኋላ በቀጥታ ወደ አፕሊኬሽኑ እንሄዳለን። አፕሊኬሽኑን አንዴ ክሊክ ሳደርገው እንዲህ አይነት ኢንተርፌስ ያመጣልኛል ማለት ነው። የቀረጽነውን ቪዲዮ ወይም ኤዲት ማድረግ የፈለግነውን ቪዲዮ በቀጥታ ኒው ፕሮጀክት ሚለው ጋር እናስገባዋለን ማለት ነው። አንዴ ኒው ፕሮጀክት ሚለውን ክሊክ አድርገዋለሁ። እዚህ ጋር ኤዲት ማድረግ የፈለኩትን ቪዲዮ እያስመረጠኝ ነው። ፎቶም ሊሆን ይችላል። በነገራችሁ ላይ ቪዲዮ ማለት የፎቶዎች ወይም የፍሬሞች ስብስብ ማለት ነው። ሶ ቪዲዮአችንን ወይም ፎቶ ኢምፖርት ማድረግ የምንፈልገውን እናስገባለን። እኔ ለምሳሌ ዝም ብዬ አንድ ቪዲዮ ለእናንተ ለማሳየት ስለሆነ አድ አልኩትኝ። ኦኬ፣ በዚህ መንገድ ኢምፖርት አድርጎልኛል። ይህ ድምፅ እንዳይረብሸን ከፈለግና ያው እንደገባችሁ ይህ ድምፅ መስማት ካልፈለጋችሁ ምን ነው የምታደርጉት? እዚሽ ጋር ሚዩት የምትላለች እሷን አንዴ ክሊክ ሳደርጋት ይኸው ሚዩት ሆኗል። ይህን ቪዲዮ ባጫውተው ምንም አይረብሸኝም ማለት ነው። ኦኬ፣ ከታች እንደምታዩት እነዚህ ነገሮች ታይም ላይን ይባላሉ። ኦኬ፣ ከታች ያሉ እያንዳንዳቸውን እኔ እዚህ ጋር ኤዲት ይላል። ኦዲዮ መጨመር ስንፈልግ ቴክስት፣ ኢፌክት፣ ኦቨርሌይ፣ ወደ ጎን ፊልተር አለ፣ ካፕሽን አለ፣ አጀስት፣ ስቲከር፣ አስፔክት ሬሽዮ ኤንድ ባክግራውንድ አለ። መጀመሪያ በነገራችሁ ላይ ቪዲዮአችን ኢምፖርት እንዳደረጋችሁ መምረጥ ያለባችሁ ማወቅ ያለባችሁ አስፔክት ሬሽዮ ማስተካከል ነው። የእናንተ ቪዲዮ ለዩቲዩብ ከሆነ ለቲክታክ ከሆነ ወይም ለፌስቡክ ለኢንስታግራም እሱ ነገር መምረጥ አለባችሁ። ለምሳሌ መጀመሪያ ላይ እንደምታዩት ኦሪጂናል ቪዲዮ አለ 9:16 ለቲክታክ ከሆነ 9:16 ትመርጡለታላችሁ። እንደዚህ ክሊክ አደረገውና ኦኬ 9:16 ይሄው ለቲክታክ ነው። ለዩቲዩብ ሲሆን ደግሞ እንዴት እንደሚቀየር ተመልከቱት። ይሄው 16 ወደ ጎን ይሆናል፣ 9 ወደ ላይ። ለኢንስታግራም ለፌስቡክ እያለ እንደፈለጋችሁ መምረጥ ትችላላችሁ። አስፔክት ሬሾ። ከዛ ባክግራውንድ መቀየር ከፈለጋችሁ ደግሞ ባክግራውንድ እዚህ ጋር ትመርጡለታላችሁ። ኦኬ ለምሳሌ ለዩቲዩብ ባረገው እኔ ባክግራውንድ ላይ ሄድና ከለር ይላል፣ ኢሜጅ ብለር ይላል። እዚህ ጋር የእናንተ ማምጣት ከፈለጋችሁ ወይም ደግሞ እዚያው ከራሱ መምረጥ ከፈለጋችሁ ከለር። ኦኬ ለምሳሌ እኔ ይሄን ባረገው ኦኬ ከለር ደስ ያላችሁ ማድረግ ትችላላችሁ። በነገራችሁ ላይ ይሄ እንደየምርጫችሁ ነው። ከቪዲዮአችሁ ጋር ሞር የሚሄድ ብታደርጉት ይመከራል። ኦኬ ከዚህ በኋላ እስኪ አሁንም አልፈን አንዳንድ ነገሮችን እኔ መጀመሪያ አይን ቪዲዮ ለምሳሌ ቪዲዮአችሁን ኢምፖርት እንዳደረጋችሁ እንዳስገባችሁ የማትፈልጉትን ፓርት መቆራረጥ ነው የሚሆነው አይደለም፣ ማስተካከል ነው የሚሆነው። እዚህ ጋር ከታች እንደምታዩት ምንም ይላል ስፕሊት የሚላል እሱን አንዴ ክሊክ ሳደርገው ቪዲዮዬን እንደዚህ ቆርጥልኛል ማለት ነው። ለምሳሌ ወደ ግራ ያለውን መቁረጥ ከፈለኩ ወደ ጎን ምንም ይለው አለ፣ እዚህ ጋር ዲሌት የሚል አለ። አንዴ ዲሌት ስለው እንደዚህ ያጠፋልኛል። መመለስ ከፈለጋችሁ ደግሞ ቪዲዮን ፈልገው ነበር መጥፋት የለበትም ጻጽቶኛል ካላችሁ ደግሞ በዚች መመለስ ትችላላችሁ። አንዴ ክሊክ ሳደርጋት ይኸው ቪዲዮን መልሶልኛል ማለት ነው። አይ ወደ ቀኝ ያለውን ነበር ማጥፋት የምፈልግ ካላችሁ ደግሞ ወደ ቀኝ ያለውን ክሊክ ታደርጉና ዲሌት ስትሉት እንደዚህ ያጠፋል። አሁንም መመለስ ከፈለጋችሁ በዛው ባሮዋ መመለስ ትችላላችሁ ማለት ነው። ከዚህ በመቀጠል ወደ ጎን ምንም ይላል ቴክስት የሚለውን እስኪ ቴክስት የሚለውን አድ ቴክስት ይላል እዚህ ጋር። ለምሳሌ እኔ ለእናንተ ለማሳየት ስለሆነ ብላቴናው ቲዩብ ልበለው እስኪ። ኦኬ ከዚህ በኋላ ቴምፕሌት መጠቀም እንችላለን። ፎንት መቀየር እንችላለን። የጽሁፋችሁ ካልተመቻችሁ ስታይል መስራት ትችላላችሁ። ስታይል ኤዲት ማድረግ ለምሳሌ ባክግራውንድ መቀየር ብትፈልጉ ባክግራውንዱን ብላክ አረኩት።
እንደዚህ ድራግ አድርጋችሁ ነው የምታንቀሳቅሱት። በነገራችሁ ላይ አንድ ድራግ ታደርጋላችሁ፣ የፈለጋችሁ ቦታ ማድረግ ትችላላችሁ። ከለሩ ካልተመቻችሁ ለምሳሌ ባክግራውንዱ እንደዚህ መቀየር ትችላላችሁ። የጽሁፉን መቀየር ከፈለጋችሁ ደግሞ ከላይ ባሉት መቀየር ትችላላችሁ። ይኸው ከላይ ያሉት ጽሁፉን ያስመርጡናል። ከታች ደግሞ ባክግራውንዱ ጽሁፉን ያስመርጠናል ማለት ነው። እንደዛ አድርጋችሁ የሚያምር ጽሁፍ ማራኪ የሆነ ለቪዲዮአችሁ ስፔሲንግ ለምሳሌ ማዘጋጀት ከፈለጋችሁ እንደዚህ እየነካካችሁ ስታዩት ሁሉም ነገር በጣም ቀላል ነው። ሌላው ወሳኙ ነገር እዚህ ጋር ለጽሁፋችሁን የሚያሳምረው አኒሜሽን ነው። ኢን አኒሜሽን አለ፣ አውት አኒሜሽን እና እዚህ ጋር እንደምታዩት ማለት ነው። በደንብ እየታያችሁ ካልሆነ እነዚህ ኤሪያዎች ማለት ነው። ኢን አኒሜሽን፣ አውት አኒሜሽን እና ሉፕ። ኢን አኒሜሽን ማለት ጽሁፉ ሲገባ ነው። አውት ማለት ደግሞ ጽሁፉ ሲጨርስ ነው። ሉፕ ማለት ደግሞ እንዳለ ጀምሮ ሲያልቅ ያለው ነው። እንትኑን ጽሁፋችንን ማርዘም ወይም ማሳጠር እንችላለን። እዚህ ጋር እንደምታዩት ለምሳሌ እኔ ሙሉ ይሁን ካላችሁ እንደዚህ ማድረግ ትችላላችሁ። ማሳጠር ከፈለጋችሁ ደግሞ አይ ቶሎ ማለት ለአጭር ጊዜ እንዲታይላችሁ ብቻ ከፈለጋችሁ ደግሞ እንደዚህ ማሳጠር ትችላላችሁ። ለምሳሌ እኔ አኒሜሽን ለዚህ ጽሁፍ እስኪ እንደገና ወደ አኒሜሽን ልመልሰውና ኢን አኒሜሽን ልጠቀምለት። ይኸው ሲገባ እንደዚህ ሆኖ እንዲገባ አደረኩት። ወይም እንደዚህ መቀየር ትችላላችሁ። በነገራችሁ ላይ ይሄ አካባቢ ምንድነው ኢንተርኔት ይፈልጋል። እንደምታዩት ሰርች ይላል። ሰርች ካረገ በኋላ ነው እንደዚህ አይነት መጠቀም ትችላላችሁ። እዚህ ጋር ፎንት ስታይል፣ ኢፌክት ብዙ ነገር አለው። አኒሜሽን፣ አውቶ አኒሜሽን እስኪ ደግሞ እዚያው ላይ ማየት እንችላለን። አውቶ አኒሜሽንም አለው። ለምሳሌ እኔችን ባረጋት ሲጨርስ እንደዚህ ነው። እስኪ ልናጫውተው። አሁን ሲገባ እንደዚህ ወጣ፣ ሲወጣ እንደዚህ ማለት ነው። ሲገባ እንደዚህ ገባ፣ ሲወጣ ደግሞ እንደዚህ። አኒሜሽን ማለት ለጽሁፋችን ይህን ይመስላል። ቪዲዮአችን ላይ ጽሁፍ መጨመር ከፈለግን ማለት ነው። ሌላ ለቪዲዮአችን ኢፌክት ከፈለግና ቪዲዮ ኢፌክት እና ቦዲ ኢፌክት የሚላለ። ቪዲዮ ኢፌክት ማለት አጠቃላይ ለቪዲዮ ነው። ለምሳሌ እኔ ይህን ብጠቀም እንደዚህ አይነት ነገር አምጦልኛል ማለት ነው። መጠቀም ካልፈለጋችሁ ደግሞ መልሳችሁ ነን የሚላለ ነን የሚለውን አብርታችሁ ማጥፋት ትችላላችሁ። ኢፌክቱ የሚደብራችሁ ከሆነ ወደ ጎን ቪዲዮ ኢፌክት የሚላለ ለአይናችሁ ወይም ለፀጉር እንደዚህ አይነት ለይታችሁ ለሆነ የአካል ክፍል ኢፌክት መጠቀም ከፈለጋችሁ ነው። ወደ ጎን ሌላው ምን የሚላለ እዚህ ጋር ኦቨርሌይ የሚላለ። ኦቨርሌይ አንዴ ክሊክ ስታደርጉ አድ ኦቨርሌይ ይላል። ኦቨርሌይ ማለት ቪዲዮአችሁ ላይ ፎቶ ወይም ቪዲዮ አድ ማድረግ ከፈለጋችሁ መጨመር ከፈለጋችሁ እንደዚህ ለምሳሌ እኔ ፎቶ ከፈለኩ ይሄው ፎቶ እንደዚህ ያስመርጠኛል። ቪዲዮ ከሆነ እኔ ማድረግ አልፈለኩም አልፈዋለሁ ማለት ነው። በቀጣይ ዲቴል እናያለን። ሌላው ለቪዲዮአችን ፊልተር ከፈለግና እንደዚህ ያስመርጠናል ማለት ነው። ይሄኛውንም እየሞከራችሁ ዲቴል ማየት ትችላላችሁ። ሌላ ወደ ጎን ደግሞ ምንም ይላል አጀስት የሚላል። አጀስት የሚለውም ለኤዲቲንግ በጣም ወሳኝ ነው በነገራችሁ ላይ። ለምሳሌ እዚህ ጋር ብራይትነሱን መጨመር ወይም መቀነስ ከፈለግና እዚህ ጋር እንደምታዩት ነው። እኔ ወደ ኖርማል መለስኩትኝ። ኮንትራስቱን መጨመር ስትፈልጉ መቀነስ ስትፈልጉ ለቪዲዮአችሁ ብቻ የሚያምር ለምሳሌ ሳቹሬሽን እንደምታዩት መጨመር ወይም መቀነስ ከፈለጋችሁ። ሌላ ደግሞ ኤችኤስኤል የሚለው ወደ ጎን አለ። ክላሪቲ፣ ሻርፐን እያንዳንዱ ሁሉም መጠቀም ትችላላችሁ። ኤችኤስኤል የሚለው ደግሞ ከለር ግሬዲንግ መጠቀም ብትፈልጉ ስፔሻሊ ቪዲዮአችሁ ላይ 2 ወይም 3 ከለር ብቻ እንዲታይ ማድረግ ከፈለጋችሁ፣ አንድ ከለር ብቻ እንዲመጣ ማድረግ ከፈለጋችሁ እነዚህ ነገሮች እያስተካከላችሁ ኤዲት ማድረግ ትችላላችሁ። በጣም ወሳኝ ነው ይሄ ነገር በነገራችሁ ላይ። ኦኬ ሌላ ባክለውና ወደ ጎን የሚላለ ሌላ ስቲከር የሚላለ። ስቲከር መጨመር ከፈለጋችሁ ለምሳሌ ዩቲዩብ በተን ሊሆን ይችላል፣ ላይክ መጨመር ብቻ የምትፈልጉትን ቪዲዮአችሁ ጋር ሊሄድ የሚችል ኢፌክት ማለት
ስቲከር እንደዚህ መጨመር ትችላላችሁ። እዚህ ጋር ገብታችሁ ስታዩት ብዙ ያስመርጣችኋል። እኔ ሃይላይት ነው። ሌላ ቅድም እንዳልኳችሁ አስፔክት ሬሾ መጀመሪያ ገና ቪዲዮአችሁን ኢምፖርት እንዳደረጋችሁ የምትመርጡት ነገር ነው። አስፔክት ሬሾ ማለት ባክግራውንድ ደግሞ ለቪዲዮአችሁ ባክግራውንድ መቀየር ከፈለጋችሁ ከለር ሊሆን ይችላል። ቪዲዮ ያልተመቻችሁን ነገር መቀየር ከፈለጋችሁ እንደ አጠቃላይ ካፕከት አስ ኢንትሮዳክሽን ይመስላል። ቀጣይ ቪዲዮ ኤዲት እያደረግን ዲቴል ምናይ ይሆናል። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እወዳችኋለሁ። መልካም ጊዜ